የምሬን ነው የምላችሁ። ከዚህ በኋላ አንዳችሁም እኔ ስራ የለኝም ወይንም ደግሞ የምሰራው ስራ ጥሩ ገቢ ያስገኝም ትሉ እንዳልሰማችሁ። ምክንያቱም በዚህ ሰዓት እጃችሁ ላይ ያለው ስማርትፎን ብዙ የስራ እድሎችን ወደ እናንተ ማምጣት የሚችል ትልቅ እንቁ ነው። ሰነፍ ካልሆናችሁ በስተቀር በዚህ ሰዓት ስራ አለማግኘት ይቻላል ብዬ አላስብም። ነገር ግን እኛ ቁጭ ብለን ጊዜያችንን ከመግደያ ቲክቶክ እና ዩቲዩብ የሌሎች ሰዎችን ቪዲዮ እየተመለከትን በድብርት ከማሳለፍ በዘለለ ምንም አይነት ስራ አንሰራበትም። ስለዚህ እጃችሁ ላይ ያለውን ስማርትፎን ወይም ትልቅ እንቁ ወደ ቢዝነስ መቀየር፣ ወደ ስራ መቀየር መልመድ መቻል አለባችሁ። እሱም እንግዲህ ቁጭ ብላችሁ ሶሻል ሚዲያ ላይ ራሳችሁን የተለያዩ ስኪሎችን ማስተማርና ማስተማር ነው። እኔ በተለያየ መንገድ የተለያየ ሰዎችን አገኛለሁ። ስልካችንንም ከታች ስለምናስቀምጥ ብዙ ጊዜ በምንሰራቸው ቪዲዮዎች ላይ ብዙ ሰዎች እየደወሉ እኔ ስራ የለኝም ምን ላድርግ፣ እኔ መንግስት ሰራተኛ ነኝ ደሞዜ ትንሽ ነው ምን ላድርግ፣ እንደዚህ ግራጁዌት አድርጌ ተመርቄ ስራ አላገኘሁም ምን ላድርግ፣ በጣም ብዙ ሰዎች የሚያነሱት ሐሳብ ነው። እኔ በዛሬ ቪዲዮ ይዤላችሁ የመጣሁት እነዚህ ስኪሎች ራሴ ሞክሬያቸው በጣም ብዙ ጥቅም ያገኘሁባቸው፣ አንዳንዶቹን ደግሞ ራሴ ቢዝነስ የሰራሁባቸው ስኪሎች ናቸው። ስለዚህ እነዚህን ሪኮሜንድ ሳደርጋችሁ ስራ እንደምትጀምሩ፣ ስራ እንደምታገኙ፣ ቢዝነስ ጀነሬት እንደምታደርጉ እርግጠኛ ሆኜ ነው። እናንተም ይህን ቪዲዮ እስከ መጨረሻው ድረስ በደንብ ከተመለከታችሁት ምንም ጥርጥር የለውም የስራ ባለቤት ትሆናላችሁ። በጣም ብዙ ድርጅቶች፣ በጣም ብዙ ሰዎች ይፈልጓችኋል። ሁሉንም 5 ፖይንቶች በደንብ ተመልክታችሁ ለእናንተ ፊት የሚያደርገውን አንዱን ስኪል መርጣችሁ ራሳችሁን ዩቲዩብ እና ሌሎች ሶሻል ሚዲያ ፕላትፎርሞች ላይ አስተምራችሁ ስራ መጀመር ብቻና ብቻ ነው። ወደ ገደለው ስንገባ ከነዚህ ከ5 ስኪሎች መካከል እናንተ ራሳችሁን ብታስተምሩና ስራ ብትጀምሩ በጣም አዋጭ ናቸው ካልኳቸው ፖይንቶች መካከል የመጀመሪያውና ትልቁን ድርሻ የሚይዘው ቪዲዮ ኤዲቲንግ ነው። በዚህ ሰዓት በባትሪ ከሚፈለጉ ባለሙያዎች መካከል ቪዲዮ ኤዲተሮች ዋነኞቹ ናቸው። እዚህ በጣም ብዙ ዩቲዩብ ቻናሎች አሉ፣ በጣም ብዙ ፖድካስቶች አሉ፣ በጣም ብዙ የቲቪ ቻናሎች እየተከፈቱ ነው፣ የግልም የመንግስትም። በጣም ብዙ ቲክቶክ ላይ የሚሰሩ ድርጅቶች አሉ። ነገር ግን የአብዛኞቻቸው ትልቁ ራስ ምታት ብቁ የሆነ ቪዲዮ ኤዲተር ማግኘት መቻል ነው። እኔ ዩቲዩብ ቻናል ከፍቼ ከ5 ዓመት በላይ ሰርቻለሁ። ከዚህ በፊትም እንደነገርኳችሁ ማለት ነው። ለ5 ዓመታት ያክል ራሴ ነበርኩኝ ቪዲዮ ኤዲት የማደርገው። ይሄ የሆነበት ምክንያት እንግዲህ እኔ ቪዲዮ ኤዲተር መቅጠር ሳልችል ቀርቼ አይደለም። ከ2 ዓመት በፊት ይህንን የዩቲዩብ ቻናል አዲስ እንደከፈትኩኝ በጣም ብዙ የቪዲዮ ኤዲተር ሰዎችን ወይንም ባለሙያዎችን አናግራለሁ። የተለያዩ ማስታወቂያዎችን አውጥቻለሁ። የሚገርማችሁ ነገር ግን እነዚህን ማስታወቂያዎች አይተው እኔም እንዲሁ በግል አናግሬያቸው አፕ ላይ ያደረጉ የተለያዩ ቪዲዮዎችን እንዲህ አይነት ቪዲዮዎች ኤዲት አደርጋለሁ ብለው ሳምፕል የላኩልኝ ሰዎች አብዛኞቹ በቂ ስኪል የላቸውም። ሰው እንግዲህ እናንተ ቪዲዮ ኤዲተር መሆን ከቻላችሁ፣ በደንብ ስቶሪን መግለጽ ከቻላችሁ፣ ራሳችሁን በደንብ ካስተማራችሁ፣ በዚህ ሰዓት ካፕከት በጣም በቂና ከበቂ በላይ ነው። ሙሉ ለሙሉ ከመጀመሪያ እስከ መጨረሻ የካፕከትን ቱሎች አውቃችሁ ከዚያም በተጨማሪ እያንዳንዱ ሀሳብ እንዴት መገለጽ ይችላል የሚለውን አእምሯችሁ ላይ ስዕል መሳል ከቻላችሁ እናንተ ብዙ ሰዎች የሚፈልጓችሁ ቪዲዮ ኤዲተር መሆን ትችላላችሁ። በሁለተኛ ደረጃ የምጠቁማችሁና በጣም ብዙ ሰዎች ችላ ያሉት እየተጠቀሙበት ያልሆነው ስኪል ቲቺንግ ነው፣ ወይንም ደግሞ ኦንላይን ማስተማር ማለት ነው። ቋንቋም ሊሆን ይችላል፣ እንግሊዝኛ ቋንቋ ሊሆን ይችላል፣ ሌሎችም ቋንቋዎች ሊሆኑ ይችላሉ። ራሳችሁን በደንብ ካስተማራችሁ ከዚያም በኋላ ኦንላይን ማስተማር ብትጀምሩ እመኑኝ በጣም ብዙ ተመዝጋቢዎችን ታገኛላችሁ። በዚህ ሰዓት እንግዲህ የ3 ወር ኮርሶች አሉ። ሌላውን ትተን እንኳን እንግሊዝኛ ቋንቋ የሚያስተምሩ በ3 ወር የሚያስተምሩ አሉ፣ በ6 ወር የሚያስተምሩ አሉ፣ በ1 ዓመት የሚያስተምሩ አሉ። እናንተ በ6 ወር ውስጥ ገንዘብ እየከፈላችሁም ቢሆን ራሳችሁን ብታስተምሩ ከዚያም ጊዜያችሁን በሙሉ እዚህ ኮርስ ላይ እዚህ የቋንቋ ትምህርት ላይ ብታጠፉ የተለያዩ እንግዲህ አጋዥ ሶሻል ሚዲያ ዩቲዩበሮች አሉ፣ ቲክቶከሮች፣ እነሱን እየተመለከታችሁ በጣም መስዋዕት አድርጋችሁ ጊዜያችሁን በጣም ከተጠቀማችሁ በደንብ ከተጠቀማችሁበት ምንም ጥርጥር የለም በ6 ወር ጊዜ ውስጥ ማስተማር ትችላላችሁ። የእንግሊዝኛን ቋንቋ በደንብ ማወቅ ትችላላችሁ። ለሰዎች ማካፈል የምትችሉትን ስኪል መያዝ ትችላላችሁ። ስለዚህ እናንተ ይህን ማድረግ ከቻላችሁ ከዚያ በኋላ በጣም ብዙ ሰዎች ይለምኗቸዋል ኦንላይን እናንተ እንድታስተምሯቸው። እኔም ማውቃቸው ሰዎች አሉ ምንም ስራ ያልነበራቸው። እንደውም እኔ ከዚህ በፊት እንግዲህ ያው ተቀጥሬ ሰራ ነበር አንድ የግል ድርጅት ውስጥ። ማንነቱን መግለጽ አልፈልግም። ከጓደኞቼ መካከል አንዱ ነው። የሚገርማችሁ ነገር እኔ ጋር 11 ሰዓት ድረስ ሲሰራ ይውላል። ከዋለ በኋላ 11 ሰዓት ወጥቶ ወደ ቤቱ አይሄድም። የተወሰኑ ሰዎች አሉ በአካል እየሄደ በየቤታቸው እየሄደ የሚያስተምራቸው። ቀጥታ ይወጣና 3-4 ልጆችን ምሽቱ 3 ሰዓት ምሽቱ 4 ሰዓት ድረስ ያስተምራል። የሚያገኘው ገንዘብ ግን እዚህ ድርጅት ከሚከፈለው እጥፍና እጥፍ በላይ ነው። ስለዚህ እናንተም ራሳችሁን አስተምራችሁ ቋንቋ የሚሆን ሰብጀክት ማተር የሆኑ ኮርሶች የሚሆኑ ራሳችሁን በደንብ ካስተማራችሁ ከዚያም የተወሰነ ማስታወቂያ ከሰራችሁ በጣም ብዙ ሰዎች ኦንላይን እንድታስተምሯቸው ይጋብዟቸዋል። ስለዚህ እንደ ሁለተኛ የምጠቁማችሁ ስኪል ራሳችሁን እንድታስተምሩ የምገፋችሁ ሰብጀክት ማተር የሆኑ ወይንም ቋንቋ ተኮር የሆኑ የተለያዩ ስኪሎችን ተማሩ። እናንተም ኦንላይን ለማስተማር ራሳችሁን አብቅታችሁ ኦንላይን ማስተማር ጀምሩ። በጣም አዋጭና አዋጭ። በሶስተኛ ደረጃ ግራፊክስ ዲዛይኒንግ ኢዝ መስት። ግራፊክስ ዲዛይኒንግ በዚህ ሰዓት በጣም ብዙ ሰዎች ብዙ ገንዘብ እየሰሩበት ነው። እኔ ተምኔል እንዲሰሩልኝ የተለያዩ ግራፊክስ ዲዛይነሮችን አናግሬያለሁ። ምናልባትም ከዚህ በፊት 6-7 የሚሆኑ ግራፊክስ ዲዛይነሮችን አናግሬ ያውቃለሁ። የሚገርማችሁ ነገር አሁን በዚህ ሰዓት ከ6 ከ7ቱ መካከል አንድ ልጅ ጋር ብቻ ነው የምሰራው። እሱንም ደግሞ አልፎ አልፎ እኔ በጣም ቢዚ ሲሆን ተምኔሎችና የተለያዩ ግራፊክስ ዲዛይን ፒክቸሮችን ክሬት እንዲያደርግልኝ ይሰጠዋለሁ። ይህ ልጅ እንግዲህ ፕራይሱ በጣም
ቆንጆ ነው፣ ስኪሎ በጣም ቆንጆ ነው። በደንብ ሐሳብን መግለጽ በደንብ ግራፊክስ ዲዛይን ማድረግ ስለሚችል ነው አልፎ አልፎ እሱ ጋር የምሰራው ማለት ነው። ነገር ግን ከ5 ወይም ከ6 በላይ የሚሆኑት አብዛኞቹ ጋር ተነጋግሬ በቂ የሆነ ስኪል ሳላይባቸው ሲቀር እተዋቸዋለሁ ማለት ነው። አንዳንዶቹ ደግሞ ኢዚሊ ኤአይን ተጠቅመው የሆነ ተምኔል ቢውልድ ያደርጋሉ። ነገር ግን ያ ቢውልድ ያደረጉት ወይንም የገነቡት ተምኔል ለኔ ቪዲዮ በደንብ ፊት የሚያደርግ ሳይሆን ሲቀር እተዋቸዋለሁ። ይህም ያሳየው እንግዲህ አሁንም ግራፊክስ ዲዛይኒንግ ላይ ሰዎች እኛ ግራፊክስ ዲዛይነር ነን ቢሉም ነገር ግን ገና ይሄ መደብ ክፍት እንደሆነ ነው። አንደኛ ኤአይ ሰፖርትድ ሆናችሁ የተለያዩ የግራፊክስ ዲዛይኒንግ ስታይሎችን ማየት ትችላላችሁ። በጣም ፍሪ የሆኑ ነፃ የሆኑ ብዙ የዌብሳይቶች አሉ፣ በጣም ብዙ ድረገጾች አሉ። እነዛ ላይ የተቀመጡ በጣም ብዙ ፍሪ ቴምፕሌቶች አሉ። እነሱን ኤዲት ማድረግ ትችላላችሁ። ምንም የሚከብድ ነገር የለውም። ነገር ግን በጣም ብዙ ሰዎች አሁንም ድረስ ዩቲዩበሮች ተምኔል ለማሰራት ግራፊክስ ዲዛይነር ይፈልጋሉ። የተለያዩ ድርጅቶች ባነሮችን ሶሻል ሚዲያ ባነሮች ሊሆኑ ይችላሉ ወይንም ሌሎች ባነሮችም ሊሆኑ ይችላሉ። እነሱን ለማሰራት ማስታወቂያ ለማሰራት ግራፊክስ ብቁ የሆነ ግራፊክስ ዲዛይነር ይፈልጋሉ። እናንተ ራሳችሁን ግራፊክስ ዲዛይኒንግ በደንብ ካስተማራችሁ በቤታችሁ ቁጭ ብላችሁ የተለያዩ ግራፊክሶችን ዲዛይን በማድረግ ብዙ ገንዘብ መስራት ይቻላል። ስለዚህ እናንተ አሁንም ግራፊክስ ዲዛይኒንግን በደንብ ከተማራችሁ ራሳችሁን በደንብ ካስተማራችሁ በደንብ ማስተር ካደረጋችሁ ከዚያም ሶሻል ሚዲያ ላይ ወጣችሁ እኔ ግራፊክስ ዲዛይነር ነኝ እንደዚህ አይነት ተምኔሎችን ፒክቸሮችን ዲዛይን ማድረግ እችላለሁ ካላችሁ ከዚያም ያንዳንድ ታዋቂ ሰዎችን ፒክቸሮች ወይንም ደግሞ ተምኔሎች ራሳችሁ ዲዛይን እያደረጋችሁ ሶሻል ሚዲያ ላይ ከበተናችሁ በጣም ብዙ ሰዎች ፈልገዋችሁ ባነር ሊያሰሯችሁ፣ ተምኔል ሊያሰሯችሁ፣ ፖስት ካርድ ሊያሰሯችሁ ወደ እናንተ ይመጣሉ። በአራተኛ ደረጃ ቀድመው ያወቁ ሰዎች በዚህ ሰዓት ትላልቅ ድርጅቶችን ከፍተው እየሰሩበት ያለው ስኪል ሶሻል ሚዲያ ማኔጅመንት ወይንም ዲጂታል ማርኬቲንግ ነው። ዩቲዩብ ላይ ስትገቡ ሁሉም ስለ ዲጂታል ማርኬቲንግ ያወራል። ሁሉም ስለ ሶሻል ሚዲያ ማኔጅመንት ያወራል። ቲክቶክ ላይ ስትገቡ በጣም ብዙ ድርጅቶች በዚህ ሰዓት ቁጭ ብለው ገበያ እየሰሩ ያሉት ሶሻል ሚዲያ ላይ ነው። ዩቲዩብ ላይ፣ ፌስቡክ ላይ፣ ቴሌግራም ላይ እንዲሁም ቲክቶክ ላይ ነው። ነገር ግን የአብዛኞቹ ድርጅቶች የአብዛኞቹ ግለሰቦች ገበያ ወይንም ደግሞ የሶሻል ሚዲያ ቻናሎቻቸው ያን ያክል ያደጉ አይደለም። በደንብ ሶሻል ሚዲያን ያወቀ ሰው ማኔጅ እንዲያደርግላቸው ይፈልጋሉ። በዚህ ሰዓት ግን ማግኘት በጣም ከባድ ከሚሆኑባቸው የስኪሎች መካከል አንዱ የሶሻል ሚዲያ ማኔጅመንት ወይንም የዲጂታል ማርኬቲንግ ኤክስፐርት ነው። እናንተ ዲጂታል ማርኬቲንግን ከተማራችሁ ኦንላይን ከተማራችሁ ገንዘብ መክፈል ምናምን አይጠበቅባችሁም። ዩቲዩብ ላይ ራሳችሁን ማስተማር ትችላላችሁ። የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ በነፃ መማር ትችላላችሁ። እንዲሁም ሶሻል ሚዲያን በደንብ ማኔጅ እንዴት እንደሚደረግ ካወቃችሁ ከዚያ እየሄዳችሁ በጣም ብዙ ድርጅቶችን እኔ ሶሻል ሚዲያ ማኔጅመንት በደንብ አውቃለሁ፣ የእናንተን የድርጅታችሁን ሶሻል ሚዲያ ማኔጅ አድርግላችሁ እናንተ ይህን ያክል ገንዘብ ክፈሉኝ፣ ይህንንም ለማሳየት የተወሰኑ ቪዲዮዎችን ስራና ላሳያችሁ ብላችሁ ስኪላችሁን ካሳያችኋቸው በዛም ብዙ ድርጅቶች ይህንን ወጪ አውጥተው እናንተን ጋር አብሮ ለመስራት በፍጹም ወደ ኋላ አይሉ። እኔን ለምሳሌ ይውሰዱ። በዚህ ሰዓት የተለያዩ ስራዎችን እሰራለሁ። ዩቲዩብ ላይ ቢዚ ሆናለሁ፣ ሌሎችም ስራዎች አሉ። ሶሻል ሚዲያን በደንብ ማኔጅ የሚያደርግልኝ ሰው ባገኝ ደስተኛ ሆኜ ያንን ሰው ስራ አሰራዋለሁ። ለምሳሌ ያክል ቪዲዮ ቀርጻለሁ። የቀረጽኩትን ቪዲዮ ተቀብሎ ለቪዲዮ ኤዲተር ይልካል። ቪዲዮ ኤዲተር ኤዲት አድርጎ ሲመልስለት ኮሜንቶች፣ ሀሳቦች ካሉ እነዛን ኮሜንቶች ይሰጣል። ከዚያም በኋላ ሶሻል ሚዲያ ላይ ወይንም ደግሞ የዩቲዩብ አካውንት ላይ ይጭናል። ያንን የዩቲዩብ አካውንት ላይ የተጫነ ቪዲዮ ደግሞ ለ5 ለ6 ቆራርጦ ቤስት የሚባሉ ፖይንቶችን ቲክቶክ ላይ፣ ቴሌግራም ላይ፣ ፌስቡክ ላይ ይለቃል። ከዚያም እነዛን ፕሮሞት ያደርጋል፣ ያስተዋውቃል። የተለያዩ ኮሚኒቲ ፖስቶችን ያዘጋጃል። ልክ እንደዚህ ሶሻል ሚዲያ ማኔጅ የሚያደርግልኝ ሰው ባገኝ እንደኔ ሆኖ በደንብ ስኪሉ ያለው ሰው ባገኝ በጣም ደስተኛ ሆኜ ያንን ሰው አሰራዋለሁ። ስለዚህ ምንድነው የምላችሁ ሶሻል ሚዲያ ማኔጅመንትን ወቁ፣ ዲጂታል ማርኬቲንግን ወቁ። ብዙ ሰዎች ፈልገው ድርጅታቸው ጋር እንድትሰሩ ይጋብዟቸዋል። በአምስተኛ ደረጃ ዌብ ዲቨሎፕመንት ወይንም ደግሞ አፕሊኬሽን ወይንም የተለያዩ የስልክና የኮምፒውተር አፕሊኬሽኖችን ሶፍትዌሮችን ዲቨሎፕ ማድረግ በጣም ወሳኝ ስኪል ነው። እኔ መስሪያ ቤት ላይ ያው እሰራለሁ ታውቃላችሁ። መስሪያ ቤታችን አፕሊኬሽን ለማሰራት ፈለገ። ከዚያም እንግዲህ ያው መስሪያ ቤት የሚገኘው እንደ አጋጣሚ ክፍለ ሀገር ነው፣ ኮምቦልቻ ውስጥ ነው። ከዚያም ወደ አዲስ አበባ ሄድን ማለት ነው። ለምን እዚህ በኮምቦልቻ ደረጃ በዙሪያው በደሴ ምናምን ደረጃ እንደዚህ በደንብ አፕሊኬሽን ቢውልድ ማድረግ የሚችሉ ስኪል የሆኑ ሰዎችን ማግኘት ስላልተቻለ ወይንም ድርጅቶችን ተቋሞችን ማግኘት ስላልተቻለ ወደ አዲስ አበባ ሄድን ማለት ነው። ከዚያ ጨረታ ተዘጋጅቶ በጣም ብዙ ድርጅቶች እንዲጫረቱ መንገዳችንን ክፍት አደረገ። የሚገርማችሁ ነገር ለአንድ አፕሊኬሽን የተጠየቀነውን ነገር ያው የድርጅት ሚስጥር ስለሆነ እዚህ ጋር አውጥቻ ልናገርም እንጂ በጣም ትደነግጣላችሁ ወይንም በጣም ያስገርማችኋል ማለት ነው። አንድ አፕሊኬሽን ቢውልድ ለማድረግ ወይንም ደግሞ አንድ አፕሊኬሽን ለመፍጠር ላፕቶፕ ካላችሁ ዴስክቶፕ ካላችሁ ራሳችሁን ፕሮግራሚንግ ብታስተምሩ ወይንም ዌብ ዲቨሎፕመንት ብታስተምሩ ከዚያም ሶሻል ሚዲያ ላይ ራሳችሁን ብታስተዋውቁ በጣም ብዙ ድርጅቶች ፈልገዋችሁ የተለያዩ ሶፍትዌሮችን፣ የተለያዩ አፕሊኬሽኖችን፣ የተለያዩ ዌብሳይቶችን ያሰሯችኋል። ስለዚህ እነዚህን 5 ስኪሎች በደንብ አይታችሁ በደንብ አጥንታችሁ ከናንተ ችሎታ ጋር ከናንተ ልምድ ጋር ከናንተ ፓሽን ጋር ሊሄድ የሚችለው የትኛው ነው የሚለውን በደንብ ለይታችሁ አንዱን ብድግ አድርጋችሁ ለ6 እና ለ5 ለ4 ወራት ራሳችሁን ማስተማር ከቻላችሁ ምንም ጥርጥር የለም ከዚህ 5 ወይንም ከዚህ 6 ወር በኋላ በጣም ተፈላጊ ቢዝነስማን ነው የምትሆኑት ወይንም በጣም ተፈላጊ ስኪልድ የሆናችሁ ሰዎች ነው የምትሆኑት ማለት ነው። ሶ መጀመሪያ ላይ እንዳልኳችሁ በዚህ ሰዓት እኔ
ስራ የለኝም ማለት አሳማኝ ምክንያት አይደለም።